ጠይቅ አብሽር። ቤቱ ቤትህ ነው። አየሽ ሄና ጥያቄ አለሽ? ፉፉ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ወንድም ሁሴን? አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚድዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين أشي እኔ ጥያቄ ባለቤት ፈረንሳይ ነበር የሚኖረውና ፈረንሳይ ሀገር ኒቃብ አይፈቀድም ከማመልበስ ነው የሚቻለው። እሺ በይ እና ፈረንሳይ ነው ያለሽው እህታችን? ለመሄድ ነው ገና ያሰብኩት፣ አሁን አልሄድኩም። መልበስ ለመሄድ ኒቃብ ስለማይፈቀድ እንትን ብሎ ነው የሚፈቀደው ከማን ብቻ ነው። ማን ነው እንደዛ ያለው? ሊለብሱ ይችላሉ ሴቶች። ለማንኛውም አይዛ ሀገሩ ላይ ያኔ አይፈቀድም ኒቃብ። እሺ እንዴት አድርጊያለሽ መሰለሽ? ከላይ የምትለብሺው ሻሽ ይኖራል አይደለ? ፈረንሳይ እንድትሄጂ አደራ እንዳታይ ማለት እዛ ከሆነና ለዲን ተስማሚ ቦታ ከተገኘ ችግር አይኖረውም። ከባሏ ጋር ስለ ዲኗ እየተማረች እዛው ህይወቷን ትመራለች። የተሻለ አይደለ? ያልፍልሻል። ቤተሰብሽን ታሳልፊያለሽ ኢንሻአላህ። ለማንኛውም ይሄ ነገር እንዴት ነው ከተባለ ይቻላል ወይ ወደሚለው በዑለሞች መካከል ኺላፍ ነው። እዚያ والانتقال الى دول الكفر ወደ ከሃዲያኖች ሀገር መሄድ የሚለው በቃ እሱንም ርዕስ እንንካው ከተባለ በመስፈርት ይቻላል። አንደኛ ከዲን አንፃር ጠንካራ ከሆነ ሰውየው፣ ሁለተኛ እዛ የሚያስኬደው አስገዳጅ የሆነ ነገር ከተገኘበት። ለምሳሌ ባሏ እዛ ሆነ ሴትዮዋ ገብታችኋል አይደል? ባሏ እዛ ከሆነ ከባሏ ከእሷ ጋር እንድትኖር ከፈለገ ከዲኑ አንፃር ጠንካራ ከሆነና ከሆነች አንደኛ እሱ፣ ሁለተኛ እዛ የሚያስኬዳት ጉዳይ አስገዳጅ ከሆነ ባሏ ለምሳሌ እዛ ግዴታ ነይ ብሎ እዛ እንድትኖር ከፈለገ ዲናቸውን ጠብቀው ዲናቸው ፈተና ላይ እንዳይወድቅባቸው የሚጠብቃቸው እውቀትን የያዙ ከሆኑ ከሹብሃቶች መከላከል የሚችሉ ጠንካራ እምነት ያላቸው ከሆኑ ችግር እንደሌለ ዑለሞች ተናግረዋል። ገብታችኋል? ይሄ ነው እንዳጠቃላይ ኒቃብ የሚለውን በተመለከተ ከላይ የለበሽው ሻሽ አለ አይደለ? እሱን እንደ ኒቃብ ተጠቀም ትችላላችሁ። ዋናው ዓላማ ምንድነው? ፈረንሳይ ሀገር የሚፈቀደው ሂጃብ ብቻ ነው። ያኔ ፊት እንደዚህ መሸፈን አይቻልም። ልጄ አንድ ጊዜ አዳምጪ። እንደሱ ሳይሆን እንዳው ብትሄጂ ከሄድሽ እንኳን በዚህ መልኩ ማድረግ ትችላለሽ። ፈረንሳይ የሚኖሩ ሰዎች ከላይ የምትለብሱ ሻሽ አለ አይደለ? እሱን ፊታቸውን መሸፈን ኒቃብ ብሎ ማለት ነው من اللباس الذي يغطي الوجه። ኒቃብ ብሎ ማለት የልብስ አይነት ሲሆን ፊትን የሚሸፍን የሆነ ልብስ ማለት ነው። ብዙ ሰው የሚለብሰው የሚመስለው የግዴታ ጥቁሩ ኒቃብ ካልሆነ ኒቃብ የለበሰው አይመስላቸውም። ያ ስህተት ነው። እሱ ቢሆን መልካም። እናታችን አይሻ በአንድ ሐዲስ ላይ የገለጸችው የኒቃብ አይነት እሱን ነው። كنا جلوسا مع رسول الله صلى الله عليه وسلم ويمر علينا الركبان وعندما يواجهوننا أو يحاذوننا فنسدل اللباس الذي رفعناه إلى رؤوسنا فنسدله على وجوهنا يزاني ودنا ينسان واللبساتنا بعد أن تسمته ودتاج بفتاج لا إنلقوا نبر عليك تاريخ اللبس من أين تلبس له نشيل الناتجنا شيء قلت أشوف ودنا إننا نساونا لك بعد أن تسمته كلا إنلقوا علن بإرسم فتاجنا ونغطي به وجوهنا عليك ፊታችንንም እንሸፍንበታለን አለች። እህቶቻችን ዛሬ ለብሰውት በፊታቸው ላይ ወደ ላይ አንስተውት ልክ ባዕድ ሲመጣ ወደታችን የሚገልጥ የልብስ አይነት ምን ተብሎ ይጠራል? ኒቃብ። ቀጥታ ባህሪውን ነው ያስቀመጠችው። ቃል በቃል ኒቃብ የሚል ግን አልተጠቀሰም ሊሏቸው ይችላሉ ሰዎች። ላ ተጠቅሷል። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ ኢኒ ላ ኡሒሉ ሊልመርአቲ ልሙሕሪማ አን ተልበሰ ኒቃብ ወልቀፋዘተይን አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ
ኢሕራም ላይ ላለች ሴት ሐጅና ዑምራ ልታደርግ ለፈለገች ሴት ኒቃብ መልበስንና ጓንት መልበስን አልፈቅድላትም አሉ። አያችሁ አይደለ? ኒቃብ ብለው ቃል በቃል ላ ተተነቀብ ልመርአ ወላ ተልበስ ልቀፋዘይን ፊ ልኢሕራም አሉ። በኢሕራም ላይ ያለች ሴት ልጅ ኒቃብንና ጓንትን እንዳትለብስ አሉ። ስለዚህ ኒቃብ የሚለውን ቃሉን ጠቅሰውታል። ቦታቸዋል አይደለ? ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል ጠቅሰዋል። በዚያ ጊዜ እንዳትለብስ ማለታቸው ከኢሕራም ውጭ መልበስ እንዳለባት ይገልጻል ሐዲሱ። በኢሕራም ጊዜ እንዳትለብስ ከልክያለሁኝ አሉ። ከኢሕራም ውጭስ አልከለከሉትም፣ እንዳውም አዘውት እንደነበር ያሳየናል ማለት ነው። ቦታቸዋል ሐዲሱ የሚያስገነዝበው እሱ ነው። እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል በቃል ጠቅሰውታል፣ አዘውበታል፣ ይለብሱትም ነበር። በኢሕራም ጊዜ እንዳትለብስ የተባለው ለምንድን ነው ከተባለ ልክ ለምሳሌ ሶላት በምትሰግድ ጊዜ ሴት ልጅ አጠገቧ ባዕድ ወንድ ከሌለ ገልጣ ነው የምትሰግደው አይደለ? ባዕድ ወንድ ካለስ የዛኔ ትሸፍነዋለች። ከዛሊክ ልክ እንዲሁ በሐጅና በዑምራም ላይ ተከለከለ። ነቢ ሰለላሁ ዐለይሂ ወሰለም እንዳትለብስ አሉ። ነገር ግን በአጠገቧ ባዕድ ወንድ የሚያልፍ ከሆነ ሴት ልጅ ኢሕራም እያደረገች ከላይ የለበሰችውን ሻሽ እንደ ኒቃብ መጠቀም ትጠመጥመዋለች፣ ትችላለች። እሱን ማድረግ ያ ባዕድ ወንድ እንዳያት ገብታችኋል። ብቻቸውን ከሆነ ገልጠው ያደርጋሉ ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኒቃብን አላዘዙም፣ ጅልባብን ነው እንጂ ይሏቸዋል። ላ ኒቃብ ብለው ቃል በቃል ጠቅሰውታል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አለ፣ ሶሒህ የሆነ ሐዲስ ላይ። ሲቀጥል ጅልባብ የሚለው በቁርአን ላይ በደንብ ሚን ጀላቢቢሂን በሰውነታቸው ላይ ጅልባባቸው ሊለቁ ዘንድ እዘዛቸው ይላል። ሰውነት ምንድን ነው? ጭንቅላት ከሰውነት ነው አይደለም ብላችሁ ጠይቁት። ይሄን ሰው ጭንቅላት ከሰውነት ነው አይደለም? ከሰውነት ነው። አይ ከሰውነት አይደለም ካሉ እንግዲያውንስ ቀንት ሰጣለው። ከሰውነት ነው ካላችሁ ጭንቅላትንም ያጠቃልላል ማለት ነው። ጭንቅላት አልከኝ፣ ይቅርታ በስተት ነው ቅንጭላት። እሺ ያ ጥያቄ ያለሽ እህታችን እና ያንን ሻሽሽን እንደ ኒቃብ መጠቀም ትችላለሽ። ወይንም ይሄ ምንድነው ማስክ ያልሽው ነገር ሙሉ እንትን ፊትን የሚሸፍንና ከዚህም እንዲሁ ከአይን በታች ያለው ሙሉ የሚሸፍን እስከሆነ ድረስ እሺ፣ ትናንሽ የማስክ አይደለችም። ትንሽ እንዲህ አፍን ብቻ የምታደርግ አይንን ብቻ ስትቀር ሌላውን ሰውነት የሚሸፍን የልብስ አይነት እስከሆነ ድረስ ችግር የለውም ባጭሩ። እሺ አፍ በለኝ ሳላቅ ብዙ ጊዜ ሰደብኩህ። አምላክ ያላሁ ማንኛውንም የሰደበኝን ሰው ሙስሊምም ሆነ ክርስቲያንም ሆነ የማንም እምነት ተከታይ በእኔ ሰበብ እንዳትቀጣው የውመል ቂያማ አውፍ በለው። እኔ አውፍ ብያለሁ። አሁን ትንሽ ቁርአን እንቀራለን። እሺ ልጆች ትንሽ እንቀራለን አሁን ቁርአን